መቋጫ ያልተገኘለት የድምፃዊ አንዷለም ጎሳ ጉዳይና የሟች ቀነኒ ጉዳይ ዛሬም ማነጋጋሪነቱና አወዛጋቢነቱ ቀጥሏል። ዛሬ ለአምስተኛ ጊዜ ድምፃዊ አንዷለም ጎሳ ፍርድ ቤት ቀረበ። ብዙዎች ድምፃዊ አንዷለም ጎሳ ዛሬ ፍርድ ቤት ሲቀርብ እንደሚፈረድበት ቢጠብቁም ነገር ግን ፍርድ ቤቱ ብዙዎች ያልጠበቁትና ብዙዎችን ያስገረመ ውሳኔን አስተላልፎ የዛሬውን ችሎት በዚህ አጠናቋል። ታዲያ ፍርድ ቤቱ ዛሬ ምን አስተላለፈ? በድምፃዊ አንዷለም ጎሳ ላይ ተፈረደበት ወይ? እንዲሁም ደግሞ የዛሬው የፍርድ ቤት ችሎት ምን ይመስል ነበር? ከዚህ ጋር በተያያዘ ደግሞ የድምፃዊ አንዷለም ጎሳ ጠበቃ ያነሳቸው አዳዲስ መከራከሪያ ሀሳቦች እንዲሁም ደግሞ ፍርድ ቤቱ በድምፃዊ አንዷለም ጎሳ ላይ ያስተላለፋቸውና ሌሎችም ስለ ቀነኒ ያልተሰሙ አዳዲስ እንዲሁም በቤተሰቦቿ በኩል የተላኩ አዳዲስ መረጃዎችን በዝርዝር እያየን አብረናችሁ ቆይታ የምናደርግ ይሆናል። እናንተም እስከ ቪዲዮ ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጠየቅን በቆይታችሁም ታዲያ ትኩስ መረጃ ሁለትን ሰብስክራይብ እንዲሁም ደግሞ ዘወትር የምንለቃቸውን አዳዲስና ፈጣን መረጃዎች እንድታገኙ ቻናላችንን ሰብስክራይብ በማድረግ ትወዳጁን ዘንድ በአክብሮት እየጠየቅን እናንተም በዚህ ጉዳይ ላይ የራሳችሁን ሀሳብ አስተያየት በታች በኮሜንት መስጫው ስር አስፍሩልን እያልን ወደ መረጃዎቹ አመራን። በድጋሚ መልካም ቆይታም። ቀነኒን ካጣናት ቀናትና ሳምንታት ተቆጥረው ወራትም አለፉና 40 ቀኗ ትላንትና በቅድስት ካቴድራል ስላሴ ቤተክርስቲያን ተከብሮ ውሏል። ታዲያ ብዙዎች አሁን ላይ የቀነኒ የፍትህ መጓደል ጉዳይ እጅግ ያሳሰባቸውና የብዙዎችም ጥያቄ ሆኖ ያለው የቀነኒ ፍትህ መች ነው የሚገኘው? ድምፃዊ አንዷለም ጎሳ መች ነው የሚፈረድበት? እንዲሁም ደግሞ ፍርድ ቤቱ እስካሁን የፍርዱን ሂደት ያዘገየበት ምክንያት ለብዙዎች ጥያቄ ሆኖ ቆይቷል። ታዲያ ዛሬ ለአምስተኛ ጊዜ ድምፃዊ አንዷለም ጎሳ ፍርድ ቤት በቀረበበት ወቅት እጅግ ብዙዎችን ያስገረመና ብዙዎችን ያስቆጣ እንዲሁም ደግሞ ብዙዎች ድምፃዊ አንዷለም ጎሳ ላይ እንደሚፈረድበት ጠብቀው የቀነኒ ደም ዛሬ ፍትህ ታገኛለች ብለው ቢጠብቁም ነገር ግን ያልተጠበቀው ሆኗል። ዛሬ ለአምስተኛ ጊዜ ፍርድ ቤት የቀረበው ድምፃዊ አንዷለም ጎሳ በፍርድ ቤቱ ችሎት ባሳለፍነው ሳምንት ከ8 ቀን በኋላ ቀጠሮ ተሰጥቶት ፖሊስ ምርመራውን አጠናክሮ እንዲቀጥል ተደርጎ ተጨማሪ 8 ቀናትን ለፖሊስ በመፍቀድ ፍርድ ቤቱ ፖሊስ ምርመራውን አጠናክሮ እንዲቀጥል ማድረጉ የሚታወቅ ጉዳይ ነው። ዛሬ ከ8 ቀን በኋላ ድምፃዊ አንዷለም ጎሳ ፍርድ ቤት ቀረበ። ፍርድ ቤት በቀረበበት ወቅት እጅግ አነጋጋሪና ብዙዎችን ያስገረመም ክስተት ከፍርድ ቤቱ ተሰማ። ፍርድ ቤቱ ከዚህ በኋላ የሚኖረውን የድምፃዊ አንዷለም ጎሳን ችሎት ሚዲያዎች ገብተው እንዳይታዘቡ መከልከሉ ባሳለፍነው ሳምንት የችሎት ወቅት ላይ ተናግሮ ነበር። ታዲያ ፍርድ ቤቱ ለምን ሚዲያዎች እንዲገቡ አልተፈቀደም የሚለው አሁንም የብዙዎች ጥያቄ ሆኖ የቆየ ቢሆንም ነገር ግን አንዳንድ ከውስጥ ያገኘናቸው መረጃዎች እንደሚያሳዩት ከሆነ የድምፃዊ አንዷለም ጎሳን ስም ለማጥፋትና በድምፃዊ አንዷለም ጎሳ ላይ እየተደረገ ያለ ትልቅ ተጽዕኖ ስላለ ይህንን ለመከላከል ታስቦ እንደሆነ ፍርድ ቤቱ ጠቅሶ ነበር። ታዲያ ዛሬ ለአምስተኛ ጊዜ ድምፃዊ አንዷለም ጎሳ ፍርድ ቤት የቀረበበት ወቅትም እጅግ አነጋጋሪና በርካቶች ያልጠበቁትን ፍርድ ቤቱ ውሳኔን ሰጥቷል። ፍርድ ቤቱ በዛሬው ችሎት ምን አስተላለፈ የሚለው አሁንም የብዙዎቻችን ጥያቄ ነው። ዛሬ ፍርድ ቤቱ በርካቶች ያልጠበቁትና ብዙዎችን ያስገረመን ውሳኔን ሰጥቷል። ዛሬ ፍርድ ቤቱ ፖሊስ እስካሁን ምርመራዬን አልጨረስኩም ተጨማሪ ቀናት ያስፈልገኛል ብሎ ፍርድ ቤቱን በጠየቀው መሰረት ስለ ድምፃዊ አንዷለም ጎሳ ለማጣራትና ድምፃዊ አንዷለም ጎሳን ጥፋተኝነት አድርጌ ለመክሰስ እስካሁን ያገኘው መረጃ በቂ አይደለም፣ የፎረንሲክ መመርመሪያም እስካሁን አልመጣልኝም በማለት ተጨማሪ 10 ቀናትን ፖሊስ ፍርድ ቤቱን ጠይቆ ፍርድ ቤቱም ለፖሊስ ተጨማሪ 10 ቀናቱን በመፍቀድ የዛሬው የፍርድ ቤት ችሎት በዚህ ተጠናቋል። ነገር ግን ይህ ፍርድ ብዙዎችን አስቆጥቷል። በተለይ ቤተሰቦቿ ዛሬም ደስተኛ አልሆኑም። የፍርድ ሂደቱ እየተዘገየ ያለበት አንዳች ድብቅ ሚስጥር እንዳለ ግልጽ ነው ያሉ ቤተሰቦቿ ዛሬም እየተቃወሙ ይገኛሉ። ነገር ግን ድምፃዊ አንዷለም ጎሳ ዛሬ ለአምስተኛ ጊዜ ፍርድ ቤት ቀርቦ ተጨማሪ 10 ቀናት እንዲፈቀዱ ከተደረገ በኋላ ፍርድ ቤቱ ቀጣይ ከ10 ቀን በኋላ የሚኖረውን የፍርድ ሂደት ሙሉ እንደሚያሳውቅም ገልጿል። ከዚህ ጋር በተያያዘ ፍርድ ቤቱ ድምፃዊ አንዷለም ጎሳ ላይ ክስ ለመመስረት ወይም ነፃ ነው ብሎ ለማሰናበት ተጨማሪ 10 ቀናትን ለፖሊስ የምርመራ ቀናትን ፈቅዶ የዛሬው የፍርድ ቤት ችሎት በዚሁ ተጠናቋል። የድምፃዊ አንዷለም ጎሳ ችሎት ለሚዲያዎች ዝግ መሆኑን ተከትሎ የተለያዩ ሐሰተኛ መረጃዎች በስፋት እየተሰራጩ ይገኛሉ። ነገር ግን ትክክለኛው መረጃ ከትክክለኛው አካል እስከምታገኙ ድረስ በሐሰተኛ መረጃ እንዳትሸወዱ ለማለት እንወዳለን ብሏል ፍርድ ቤቱ። ከዚህ ጋር በተያያዘ የድምፃዊ አንዷለም ጎሳ ችሎት ከዚህ በኋላ ሚዲያዎች እንደማይታደሙበትም ተገልጿል። ፍርድ ቤቱ ዛሬ በዋለው በአምስተኛ ችሎቱም በድምፃዊ አንዷለም ጎሳ ላይ ለመፍረድም ሆነ በነፃ ለማሰናበት ተጨማሪ 10 ቀናትን ለፖሊስ ፈቅዶ የዛሬው የፍርድ ቤት ችሎትም በዚሁ ተጠናቋል። እኛም ከዚህ በኋላ የሚኖረውን የድምፃዊ አንዷለም ጎሳንና እንዲሁም ስለ ቀነኒ አዳዲስ መረጃዎች ከወጡ ከፍርድ ቤት የምንሰማቸውንም ትኩስና ሰበር መረጃዎችን በየሰዓቱ እንድናደርሳችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እየጠየቅን
እየጠየቅን ይህን ቪዲዮ ደግሞ ላይክ ማድረጋችሁን እንዳትረሱ። የእናንተ ላይክ እኛን ያበረታናልና ሼር፣ ኮፒ ሊንክ በማድረግ ለብዙ ሰዎች እንድታደርሱ በአክብሮት ይጠይቅን። ከዚህ ጋር በተያያዘ በትላንትናው ዕለት የቀነኒ 40ኛ ቀን መታሰቢያ በዓልም ተደርጓል። በመታሰቢያ በዓሏ ላይ እጅግ አነጋጋሪ አወዛጋቢ ነገሮችን መከሰታቸውን ተመልክተናል። በጥቂቱ የምናስቃኛችሁ ይሆናል። የቀነኒ ሞት ዛሬም አነጋጋሪነቱ አወዛጋቢነቱ ቀጥሎ ሳምንታትና ቀናት አልፈው ወራት ተቆጠሩና በትላንትናው ዕለት የ40ኛ ቀን የሞት መታሰቢያ በዓሏ በቅድስት ካቴድራል ስላሴ ቤተክርስቲያን ተከናውኖ ነበር። ነገር ግን ፕሮግራሙ በተካሄደበት ወቅት እጅግ አነጋጋሪ የበርካቶችን ልብ የሰበረ በብዙዎች ዘንድ ትንግርትን ፈጥሮ ያለፈ ክስተትም በፕሮግራሙ ወቅት ተፈጥሮ ነበር። ታዲያ በፕሮግራሙ ወቅት የተፈጠረው ነገር ብዙዎችን ያስቆጣና ብዙዎች የራሳቸውን ሀሳብ አስተያየት በዚህ ጉዳይ ላይ እያሰፈሩበት የሚገኘውን ጉዳይ ሆኗል። በርካቶችን ያነጋገረው ይህ ጉዳይ ደግሞ የቀነኒ ጓደኞችና ፌመሶቹ ቲክቶከሮች በዕለተ ሙት መታሰቢያዋ ቀን አለመገኘታቸው የበርካቶችን ትኩረት ስቧል። ታዲያ የቀነኒ ጓደኞች ለምንድነው በዕለተ ሙት መታሰቢያ በዓሏ ላይ ያልተገኙት የሚለው የበርካቶችን ቀልብ ስቧል። ታዲያ ከነዚህ ከቲክቶከሮቹ ጀርባ የተደበቀ አንዳች ሚስጥር እንዳለ ግልጽ ነው። ምክንያቱም ደግሞ ስለ ቀነኒ አሟሟትም ሆነ ስለ ቀነኒ ሞት የሚያውቁት ሚስጥር እንዳለ ግልጽ ነው እያሉ ብዙዎች አሁን ላይ ሀሳብ እያቀረቡም ይገኛሉ። ታዲያ የቀነኒም ነፍስ ዛሬም ከመቃብሩና ፍትህ እያለች ትጮኻለች። ነገር ግን ፍትህ ያልተገኘላት የቀነኒ ሞት ላትመለስ ወደማይቀርለት ዓለም ብታሸልብም ለቤተሰቧ የቁም ሞት የሆነባቸው ቤተሰቦች ዛሬም የልጃችንን ፍትህ እያሉ እየጮሁም ይገኛሉ። ከቀነኒ ህልፈት ጋር በተገናኘ በርካቶች አዝነዋል። የሚያውቋትም የማያውቋትም በቀነኒ ሞት ማዘናቸውን ገልጸው ነበረ። ታዲያ የቀነኒ ህልፈት ለበርካቶች ልብ ስብራትን ጥሎ ያለፈ ቢሆንም ለቤተሰቦቿ ደግሞ ከዚህም የከፋ ሆኖባቸዋል። ቤተሰቧ ልጃችንን አስተምረን አሳድገን ይላክ ነው እንድትኖርልን እንጂ እንድትሞት አይደለም። ዛሬም የልጃችንን ፍትህ እንፈልጋለን። የልጃችን ፍትህ እንደ አጫሉ ተድበስብሶ እንዳይቀር ብለው ከዕለተ ሞቱ አንስተው ፍትህ እያሉ እየጮሁም ይገኛሉ። እስከ ዛሬ ድረስ ግን ፍትህ ያልተገኘው የቀነኒ ነፍስ አሁንም በምርመራ ላይ ይገኛል። ድምፃዊ አንዷለም ጎሳ በቅድሚያ ተጠርጣሪ ሆኖ ፍርድ ቤት ከገባ 1 ወር ከምናምናት አስቆጥሯል። ዛሬም ድረስ ፍትህ ያልተገኘው የቀነኒ ነፍስ በቀጠሮ እየተባለም በርካታ ጊዜያት አልፈዋል። ታዲያ የቀነኒ ነፍስ ዛሬም ለብዙዎች የልብ ስብራትን እንደሆነች ቀጥላለች። ፍትህ ያልተገኘላቸው በርካታ ሴቶች አሉ በሀገራችን። ነገር ግን የቀነኒ ሞት እጅግ ከባድና ለቤተሰቦቿ ትልቅ ሀዘንን ትልቅ የልብ ቁስልን ጥሎ ያለፈ ሀዘን ሆኗል። ትላንትና እናቷ በ40ኛ ቀን የሞት መታሰቢያ በዓሏ ላይ የተናገሩት ንግግር መናገር እስኪያቅታቸው ድረስ ልባቸው ተሳስሮ አንጀታቸው በሀዘን ምክንያት ደርቆ ተመልክተናል። እናት እንዲህ የተሳቀቁበት እንዲህ ሀዘን የወረሳቸው ቤታቸው እንዲህ በሀዘን የተጥለቀለቀው ይችን የመሰለች ልጃቸውን ቀብረው ዛሬም ፍትህ አለመገኘቱ የብዙዎች ጥያቄም ሆኗል። የብዙዎችም ቁጭት ጉጉትም ነው ይህ ነገር። ምክንያቱም የቀነኒ ነፍስ ዛሬም ፍትህ ትፈልጋለችና ፍትህ ለቀነኒ። እኛም በበኩላችን ፍትህ ለቀነኒ እንዲገኝ የቻልነውን እንደምናደርግ ከወዲሁ ቃል መግባት እንፈልጋለን። እኛም በቀነኒ ዙሪያ ላይ የሚወጡ አዳዲስ መረጃዎች እንዲሁም በፍርድ ቤት ውሎ ላይ ያሉ ትኩስና ሰበር መረጃዎች ካሉ በሰዓት ተከታትለን ለእናንተ ለውድ ተመልካቾቻችን እንደምናቀርብላችሁ ቃል መግባት እንፈልጋለን። እናንተም ቻናላችንን ሰብስክራይብ በማድረግ አብሮነታችሁን እንድታሳዩን በአክብሮት እየጠየቅን ይህን ቪዲዮም ደግሞ ላይክ ማድረጋችሁን እንዳዘነጉ ለብዙ ሰዎች እንዲደርስ ሼር፣ ኮፒ ሊንክ በማድረግ የቀነኒ ነፍስ ዛሬም ፍትህ ታገኝ እያላችሁ ሀሳብ አስተያየታችሁን ጻፉልን እያለን ከቀነኒ ሞት ጋር በተገናኘ የተለያዩ መረጃዎች በየሰዓቱ በየዕለቱ መውጣታቸውን ቀጥለው ነበረ። ነገር ግን ዛሬም ፍትህ ሳይገኝላት አሁንም ቀናት ተቆጥሮ ሳምንታት አልፈው ወራትም ተቆጠሩ። ትላንትና የ40ኛ ቀን የሞት መታሰቢያ በዓሏ በቅድስት ካቴድራል ስላሴ ቤተክርስቲያን ተከናውሎ ውሏል። በዕለቱ በርካቶችን ልብ የሰበረውና የበርካቶችን ቀልብ ስቦ ያለፈው የቀነኒ ጓደኞች ያለመገኘታቸው ነገር የበርካቶችን ትኩረት ስቧል። ታዲያ የቀነኒ ጓደኞች ለምንድነው በዕለተ ሞቷ መገኘት ያልፈለጉት? ስለ ቀነኒ አሟሟት የሚያውቁት አንዳች ድብቅ ሚስጥር እንዳለ ግልጽ ነው። ምክንያቱም ደግሞ በህይወት በነበረች ሰዓት የነበራቸው ግንኙነት የነበራቸው ቅርበት ከጓደኝነትም አልፎ እንደ ወንድምና እንደ እህት የሚቀራረቡ ጓደኞቿ ነበሩ። ነገር ግን ዛሬ እነሱም የሉም። በዕለተ ሞቷም አራይፒ እህታችን ከማለት ያለፈ ምንም ያሉት ነገር የለም። ታዲያ እነዚህ ሰዎች ከቀነኒ ጎን ቆመው ፍትህ ማለት ሲገባቸው ዝምታን መርጠዋል። ዝምታን የመረጡበት መንገድ ደግሞ በርካቶችን አስቆጥቷል። ታዋቂ ናቸው። በሶሻል ሚዲያ ላይ ተጽዕኖ መፍጠር የሚችሉ ግለሰቦችም ነበሩ።
ነገር ግን ከቀነኒ ሞት ጋር በተገናኘ ምንም አይነት ሀሳብንም ሆነ አስተያየትም መስጠት አልፈለጉም። ስለ ቀነኒ ይህ ነው ብሎ የተናገሩት ነገር የለም። በዕለተ ሞቷ ብቻ ፌስቡክ ገጻቸው ላይ እያንዳንዳቸው ወጥተው አራይፒ እህታችን ሌላ ያሉት ነገር የለም። ይህ ደግሞ የበርካቶችን ልብ ሰብሮ አልፏል። እንዲህ አይነት ጓደኝነት ከሚኖር ቢቀር ይሻላል። ጓደኝነት መለኪያዊ አይደለም። ጓደኝነት ማለት ህይወትን እስከ መስጠት ነው። ጓደኝነት ማለት አንድ ቃል ተናግሮ ስለ አንድ ሰው የማውራት አይደለም። ጓደኝነት ማለት ህይወትን ሰጥቶ ከዛ ሰው ጋር ያለህን የደም ትስስር ማጠንከር ነው። መወለድ ቋንቋ ነው እንደሚባለው ሁሉ ስም ነው ጓደኝነት። ጓደኝነት ማለት ከወንድምነት የበለጠ ጓደኝነት ማለት እጅግ ትልቅና የተከበረ ነገር ነው። ነገር ግን ጓደኝነት በእነዚህ በታዋቂዎቹ ቲክቶከሮች ዘንድ ረከሰ ተብሎ በርካቶች ቅሬታቸውን እያቀረቡ የሚገኙበትን ጉዳይ ሆኗል። እኛም ስለ ቀነኒ ሞትም ሆነ በአንዱዓለም ጉዳይ ላይ አዳዲስ መረጃዎች ካሉ ይዘንላችሁ የምንቀርብ ይሆናል። እናንተም እስከዛው ቻናላችንን ሰብስክራይብ እንዲሁም ደግሞ ዘወትር የምንለቃቸውን እንዲህ አይነት ፈጣንና ትኩስ መረጃዎች እንድታገኙ ቻናላችንን ሰብስክራይብ በማድረግ ተወዳጁን እያለን ለዛሬ ያዝንላችሁ መሰናዶ ይህን ይመስል ነበረ። ቀጣይ በሌላ ቪዲዮ በሌላ መሰናዶ እስከምንገናኝ ድረስ በያላችሁበት መልካም ቆይታ